በመጀመሪያ ደረጃ 86 ሀገራትን ሲሻገር አብሮ ያሻገረኝ አብሮኝ የሆነ የልጅነት ህልሜን ላልከለከለኝ ቅዱስ እግዚአብሔር የተመሰገነ ይሁን። በሁለተኛ ደረጃ ይህ መድረክ ዛሬም ጨምሮ ሀገራችን ትልቅ ውለታ የዋሉ እጅግ የተከበሩና ስማቸው ገዝፎ የሚጠራ ሰዎች እውቅና ያገኙበት ታላቅ መድረክ ነው። ጳጉሜ የኢትዮጵያውያን 13ኛ ወር እንደሆነች ታውቃላችሁ። አሮጌውን ዓመት ከአዲሱ የምታገናኝ እጥር ምጥን ያለች የሽግግር ውብ ድልድይ። የጳጉሜ የኢትዮጵያውያን መዝናኛና ባህል ማዕከልም ልክ እንደዚች ውብ ወር ድልድይ ሆኖ ታላላቅ አባቶቻችንን እናቶቻችንን እያከበረ በሌላ በኩል ደግሞ እንደኔ ያሉ ወጣቶችን በማበረታታቱ በትውልድ መሃል ድልድይ ሆኖ እዚህ ስለደረሰ እጅግ በጣም አመሰግናለሁ አዘጋጆቹ። ሌላኛው አንድ መንገደኛ አገር ቢያቋርጥም ድንበር ቢሻገርም ከጀርባ ሆነው መርቀው የሸኙ እሱን ያሰናዱ እዚህ ያደረሱ በጣም ብዙ ሰዎች አሉ። ከነዛ መካከል በልዩነት ከልቤ በጣም ማመስገን የምፈልገው ለባለቤቴ ነው። መንገደኛ ካርታ ያለውና ለኔ ባለቤቴ በዚህ እድሜ እንድሰክን ነገሮችን በጣም በእርጋታ እንዳስተውል ብዙ ነገር ውስጥ እንዳልገባ ጠብቃኛለች። በብዙ መልኩ የኔ አይከኔ ነች ማለት እችላለሁና ወይዘሮ ሜላት ንጉሴ እጅግ በጣም አመሰግናለሁ፣ እወድሻለሁ። አንቺ ባትኖሪ ኖሮ እዚህ ጋር እኔ አልቆምም ነበር። ሌላው እኔ ያየሁትን ዓለም እኔ በካሜራ ያስቀረውትን ዓለም ኤዲት ተደርጎ እናንተ በምታዩት መልኩ አሰናድቶ የሚያቀርበው ታናሽ ወንድሜና ኤዲተሬ ያብስራ እጅግ በጣም ወድሃለሁ፣ እጅግ በጣም አመሰግናለሁ። ከእያንዳንዱ ቪዲዮ የጀርባ ያንተ እንቅልፍ አልባ ሌሊት አለ። ሌላኛው ለደጓ እናቴ ወይዘሮ ወይንሸት አየለ፣ ለትሁቱ አባቴ አቶ ብርሃኑ፣ ለኤዶም ግርማ፣ ፊሊሞን ታረቀኝ፣ ናርዶ ሲልማ እንዲሁም አርቲስት አዳነች ወልደ ገብርኤል፣ እህቶቼ፣ ወንድሞቼ፣ በስም ያልጠቀስኳችሁ የሥራ አጋሮቼ፣ ይህን እምላችሁ እኔ ብዙ ሰዎች ውጤት ስለሆንኩ ነው። ከዚህ ባለፈ በየደረስኩበት ሀገር በሙሉ በኤርፖርቶች፣ በተለያየ ቦታ በሀበሻ ምግብ ቤት ምናምን የማገኛቸው ኢትዮጵያውያን የሚሰጡኝ ሰላምታ፣ የሚሰጡኝ ምክር፣ የሚሰጡኝ ማበረታቻ፣ የሚያሳዩኝ መንገድ ቃል የለኝም ለዛና ሁሉንም